ማህሌት ዝናን ለማግኘት ሰበብ ነው የምትሆነው። ምን አይነት ሰበብ? ሞገስ በብዙ መንገድ በአእምሮ ብስለት መብለጥ አለብን። ኤፍራታን መጠቀም አለብን። ምክንያቱም ዝና ስለ ማህሌት ኤፍራታን እየጠየቃት ነበር። በጣም አሪፍ ሐሳብ ነው። ኤፍራታን በብዙ ነገር መደለል ይቻላል። ብዙም አታስቸግረንም፣ ግን ወይ ደግሞ ማስማማት ወይ ደግሞ መያዝ አለብን። የፈጣሪ ያለ አይኑ ነው ወይስ ነው እያየሁት ያለሁት? ቆይ ተረጋጋ ሞገስ፣ ተረጋጋ። ቆይ ይቻትና እኮ ቆይ ተረጋጋ። ምንሆነሃል? ዝና እኮ ሊኖር ይችላል። ትንሽ እንጠብቅ። አሁንም እየፈራን ሞገስ፣ ከፈራ በቃ ወደ ቤት ሂድ። ፍርሃቴ ከወንድሜ ይበልጥብኝ። ሁለተኛው አሳ በእጃችን ገብታለች። የመጨረሻውን አሳ ደግሞ ቀጥሎን እንይዘዋለን። ና ተከተለኝ። ቤተሰብ ምሳሌን ድራማ ክፍል 81 እንዴት አያችሁ? በሚገርም ሁኔታ እየሄደ ነው። ማህሌት ከታሰረችበት ቦታ ለመሄድ እየጣረች ነበር። ምሳሌን ይዛ እያስፈራራች ነበር። ቅድስት ደግሞ እባክሽን እንደዚህ እንዳታርጊ እባክሽን ብላ እየለመነች ነው። ማህሌት ደግሞ ምሳሌን በመያዝ እያስፈራራች እገላታለሁ፣ ካልሆነ በሩን ክፈቺ፣ ካልሆነ እግሬንም ክፈቺ፣ እኔ መውጣት ፈልጋለሁ ከዚህ ቦታ መድብል ሳይመጣ እያለች እያስፈራራች በሚገርም ሁኔታ ቅድስትን ጩጩዋ ምንም አታውቅም። እሷን ይዛ እያስፈራረች ነው። ያቺ ምሳሌ ደግሞ በጣም እናቴ ምናምን ብላ በቃ እናትነቷን ነው ያመነችው። እናም በምሳሌ እያስፈራራች ነው ቅድስትን። ቅድስት ደግሞ ምሳሌን በጣም የምትወደው ለእሷ ብላ ብዙ መስዋዕትነት ከፍላለች። ብዙ ከምላችሁ በላይ የቤት ሰራተኛም አይደለች ቅድስት። እናም እየለመነች ነው ምሳሌን ተይ ብላ በቃ ማህሌትን በጣም እየለመነች ነበር። ማህሌት ደግሞ አልተዋትም። በሩን ክፈች ብላ ስታስፈራራ ቅድስት ደግሞ በጣም ብልህ ሴት ናት። በጣም ጀግና ሴት ናት። ቅድስት ውጪ ወጣ ቴክስት ጻፈች ለመድብል። መድብል ደግሞ ምንም አትሆንም፣ በቃ ምንም እንዳታርቂ እንዳትጠቂ እሷ ጋር ብላ እንትን እያለች ነበር። መድብል ከሚሉት በላይ ነገራት እና ችግር የለውም እኔ መጣሁ በ5 ደቂቃ ብሎ እየሮጠ መጣ። ማህሌት ልትወጣ ስትል ሽጉጥ አወጣ ደቀነባት። ከዛ ምሳሌን ነጠቀ ከማህሌት። ከዛ ማህሌትን አስፈራራት፣ ድጋሜ አሰራት። ወንድሜን ሳላገኝ አንቺን የትም አልፈታሽም፣ አንቺ ወንጀለኛ ነሽ፣ ክፉ ስራ ነው የምትሰሪው፣ እናም ከዝና ጋር እየሰራሽ ነው። እናም ስለዚህ ወንድሜ ያለበትን ቦታ ታውቂያለሽ። ወንድሜ ሳላገኝ አንቺንም እገልሻለሁ። ያ ዝናንን በጣም መድብል ጀግና ወንድ ነው። ቢካውስ እስር ቤት ብዙ ፕሮብሌም አይቷል፣ ብዙ ችግር አይቷል። አሁን ላይ ደግሞ ከእስር ቤት ተመልሶ ሲመለስ ብሩክ የለም ወንድሙ እና በጣም ጨንቆታል። እና እቺ ማህሌትን በድጋሚ ይዟት አሰራት እና በድጋሚ እየጠየቃት ነው። አላቅም ብላ ግንጭጭ ብላለች ማህሌት። እስቲ ምን እንደሚሆኑ አብረን የምናየው ይሆናል ቤተሰብ። ሌላው ደግሞ ዝና በጣም በዛው እያበደ ነው። በቃ እብደት ውስጥ ነው፣ እየጨለለ ነው። ምክንያቱም ቆሻሻ ስራ ነው የሚሰራው፣ በጣም ሽት ስራ ማለት ነው። እናም ኤፍራታን ጠራትና ከኤፍራታ ጋር እያወራ ነው። አማራጭ እየሰጣት ነው ለሷ። ከመድብል ጋር እየሰራች ነው እና ያለው ነገር ከኔ ጋር ከዚህ በኋላ ትሰራለች። እኔ ሁለት አጥቼ መኖር አልችልም። በዚህ በኩል ማህሌትን ደግሞ ማጣት አልፈልግም፣ ምክንያቱም ለኔ ኢንፎርሜሽን ብዙ ነገር ታግዝኛለች፣ ሉላን እንዳገኝ ማለት ነው ብላ በጣም ጨንቆታል ከምላችሁ በላይ ዝና ተጨንቋል። እና ኤፍራታን እየጠየቃት ነበረ። ኤፍራታ ደግሞ ደንግጣለች። አይ እኔ መድብልን እፈራለሁ አለች። ቢኮዝ ከመድብል ጋር ብዙ ነገር ነው የምትሰራው፣ ብር ታገኛለች ከሱ ብዙ ብር፣ በቃ ሚሊየንስ ብር ታገኛለች ከመድብል እና ፈርታለች። በቃ አላገኝም ምናምን ብላ ዝና ደግሞ እያስፈራራት ነው። ከሱ ጋር የሆነ ነገር አለሽ እንደ አንቺ ልጅ ብሎ በቃ እየጠየቃት ነው። ያቺ ደግሞ ፈርታለች። ቢኮዝ ከሱ ጋር ብዙ ስራ እየሰራች ነው ከመድብል ጋር። እናም ኤፍራታ በዛ በኩል በጣም ቀበርተኛ ነች። በብር ላይ ደግሞ አትጠራጠርም፣ ማንንም ትሸጣለች። እናም ይሄ መድብል ደግሞ ለወንድሙ ሲባል ምንም ከማድረግ ወደኋላ አይልም። እናም ያቺ ማህሌትንም እያስጨናነቃት ነው። በዚህ በኩል ደግሞ ዝና እያበደ ኤፍራታን እያጨናነቃት ነው በሚገርም ሁኔታ። ሌላኛው ደግሞ ሉላና ሞቆስ ካፌ ወጥቶ ውጭ ወጥቶ ፏ እያሉ ነው። ዳጣንም አገኘው። ዳጣ ደግሞ በጣም ደስተኛ ናት በህይወቷ። እናም ከሉላ ጋር ተገናኝታ በጣም ደስ ብሏታል።
ሉላ ደግሞ ቤተሰቦችን ስላገኘች በጣም ደስ ብሎኛል እያለች በጣም ከልጅቷ ጋር በሚገርም ሁኔታ እያሳለፉ ነው። ያቺ ዳጣ ደግሞ ብዙ ችግር ነው በህይወቷ ላይ ያሳለፈችው። በጣም ተጨንቃ ነበር። በጣም ብዙ ነገር፣ ረሃብ፣ ችግር በጣም የገረፋት ሴት ናት ዳጣ ከዚህ በፊት እንደነገርኳችሁ ከሆነ እና አሁን ላይ በጣም ፈጣሪ ይመስገን ጥሩ ደረጃ ላይ ነው ያለችው። በጣም ዳጣ የተመቸችኝ። እናም ቅድመ ቅድስት ቤት ሄዳ ዳጣ ደግሞ በጣም ምሳሌ ምን አደረገች ብላ ቀወጠች። የሌለ ቀውጣ ነበረ። እኔ ማህሌትን ደፋታለሁ ልቀቂ ምናምን ከቅድስት ጋር በቃ እሷም ተጣልታ ነበር። ማህሌት ማን ሆና ነው ምሳሌ የምትይዘው? እኔ ለምሳሌ አላት በቃ እየቀወጠች ነበር ቅድስትም ያቺ ዳጣም በቃ ቢኮዝ ብሩክ ነው ዳጣን ከዛም ከመንገድ ከቆሻሻ ቦታ ያነሳት ከዛ ጎዳና ሰው ያደረጋት ብሩክ ነው። ብሩክ ቤት መታ አረፈች። ሞገስም ደግሞ አግዟት ነበር። ለዛ ስሜት ይሰማታል። ቢኮዝ ከብዙ ነገር ነው ያተረፈው ብሩክ እሷን እና ምሳሌ ምንም እንድትሆን አትፈልግም። እህቷም ስለሆነች እንደ እህት ነው የምታየው። ዳጣ በጣም የምትመችኝ ልጅ ናት። እስቲ ስለ ዳጣ ምን ትላላችሁ ቤተሰብ? ኮሜንት ሴክሽን ላይ ኮሜንት ማድረጋችሁን እንዳትርሱ። እና በዚህ አጋጣሚ ምን ማለት ፈልጋለሁ፣ አርሰናል ምን እየሆነ ነው ከሰንደርላንድ ጋር? ኧረ ቤተሰብ ስለ አርሰናል እስቲ ምን ትላላችሁ ቤተሰብ? ገርሞ ዘንድሮ ዋንጫ ይበላል ተብሎ የታሰበ ቲም ከሰንደርላንድ ጋር አቻ መሆን በጣም ከባድ ነገር ነው። ለአርሰናል ደጋፊዎች ልብ የሚሰብር ዜና ነው። ደግሞ በጣም ጀግና ወንድ ነው። ቢኮዝ ያቺ ማህሌት ይዛ ነበር ምሳሌ ለመግደል ከሷ አስጣላት። በጣም የሚገርም ሰው ነው። ሽጉጥ አወጣ፣ በቃ ተኩስሻለሁ ምናምን ብሎ አስፈራራት። ከዛ ማህሌትን ለቀቀች። ያቺ ምሳሌ ነው። ምሳሌ ደግሞ ምንም አታውቅም፣ ንጹህ ልጅ ናት። እና ምን እየተካሄደ ነው ብላ ቅድስትን ጠየቀች። ቅድስት ደግሞ ምንም አይደለም የኔ ልጅ ምናምን ብላ አቀፈች። ቢኮዝ ልጇ እንደሆነች ነው የምታስበው። ቅድስት ደግሞ ብዙ መስዋዕትነት ከፍላለች ሰራተኛ ሆና። ያቺ ማህሌት ደግሞ በጣም ታንቋሸው፣ በጣም ልብ የምትሰብረው። የቅድስት ልብ ተሰብሯል። እናም ለምሳሌ ነገረች፣ ምንም አልተፈጠረም። እሺ አባዬስ ብሩኬ ማየት ፈልጋለሁ ብላ እያስጨነቀችው ምሳሌ ቅድስት ደግሞ ብሩክ ለመዝናናት ይበል ከሀገር ውጭ የሆነ ነገር እቃ ይዞ ሊመጣ ነው ለእኛ ብላ ሌላ ነገር እያወራች ነበር። ለምሳሌ ምንም አማራጭ የላትም። ያቺ ህፃን እንድትጎዳ አትፈልግም። ከዚህ በፊት ባንኮክ ሄራ ነው የታከመችው እንዳያችሁት ከሆነ ምሳሌ። ስለዚህ እንድትጨነቅ አትፈልግም ቅድስት ደግሞ የምትገርም የቤት ሰራተኛ ናት። እባካችሁ ውድ ኢትዮጵያውያን ከሀገር ውጭ ያላችሁ ልክ እንደ ቅድስት ሁኑልን። ሳውዲ ያላችሁ፣ አረብ ሀገር ላይ ያላችሁ እንደ ቅድስት ሁኑ። በቃ ታታሪ ሁኑ። የጊዜ ጉዳይ ነው። ለሁሉም ነገር ጊዜ አለ። ፈጣሪ ደግሞ የከፈላችሁትን መስዋዕትነት ይከፍላል መልሶ። ስለዚህ እባካችሁ ቀና አድርጉ ሰው ቤት የሚሰሩ ልጆች። እናም እስቲ ስለ ቅድስት ምን ትላላችሁ? ኮሜንት ሴክሽን ላይ ኮሜንት ማድረጋችሁ እንዳትረሱ። እንዲሁም ለዚህ ዩቱብ ቻናል አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ ቤተሰብ። ሌላኛው ደግሞ ያቺ ኤፍራታ በጣም እየቀመረች ነው። በሁለቱም ላይ በዝና ላይም እየቀመረች ነው፣ በዛ በመድብል ላይም እየቀመረች ነው። ከመድብል ጋር የያዘችው ፎርም ደግሞ አልተፈራረመችም። መድብል ደግሞ ሊሸውዳት ይችላል። ብዙ ሚሊዮንስ ብር ይከፍላል ብሎ ነው ቀመር እየሰማ ያለው። ብዙ ነገር ወንድሙን ለማግኘት ብዙ መስዋዕትነት እየከፈለ ነው መድብል። እናም ከዝና ጋርም እያወራች ነው። ቢኮዝ ያቺ ማህሌት ታስራለች። ስለዚህ ለዝና ያለው አማራጭ ከእህቷ ጋር ከኤፍራታ ጋር መስራት አለበት። ኤፍራታ ደግሞ ድርድር ታመጣለች። ያንን ድርድር ደግሞ ዝና አልቀበልም። አሁን ያለውን ነገር ከመድብል ምን እንደሚሰራ እሱን ተከታታይ ብሎ ይለቃታል። ያቺ ኤፍራታ ደግሞ ብር ለማግኘት ወደኋላ ሰውንም ትገላለች። ከነዚህ አይነት ሴት ፈጣሪ ይሰውራል። እንደዚህ እንደ ኤፍራታ አትሁን ሴቶች፣ አብዛኛው ሴቶች አትሁን። በቃ በፈጣሪም ዘንድ አትዋደድም ማለት ነው። ስለዚህ በጣም እየቀመረችውን ያቺ ኤፍራታ ብር ለማግኘት ምንም ሰርትበቅ መስዋዕትነት ትከፍላለች። እናም ሌላ ቤተሰብ ደግሞ መድብልና ሞገስ ሆነው እየተከታተሉ ነበር እሷን ለመያዝ ማለት ነው። ወዴት እንደምትሄድ ምን እንደምትሰራ ኤፍራታን እየተከታተሉ ነው ቤተሰብ። እስቲ ቀጣይ ክፍል ብሩክ ይገኛል አይገኝም የሚለው አብረን የምናየው ይሆናል ቤተሰብ። ለዚህ ዩቱብ ቻናል አዲስ ሆናችሁ ሰብስክራይብ ማድረጋችሁ እንዳትርሱ። ከሀገር ውስጥም ከሀገር ውጭም ያላችሁ ውድ ኢትዮጵያውያን የሀገሬ ልጆች ወዳችኋለሁ። መልካም ቆይታ ይሁንላችሁ። ቻው